ኦኬ ዛሬ ደግሞ ምንድነው ይዤላችሁ የመጣሁት መሰላችሁ እንደገባችሁ $4.5 የሚከፍላችሁ አፕ ነው። ሙሉ ቪዲዮውን ተከታተሉ ማለት ነው። እንዴት አድርገን እንደምትከፍተው እናያለን። ይህንን ሊንክ መጨረሻ ላይ ያለው ሊንክ ትነቅቱታላችሁ መጀመሪያ ማለት ነው። እንደዚህ አድርጎ ያመጣልናል ማለት ነው። ኔትወርክ ችግር ነው። አይ ቲንክ የኔትወርክ ችግር ነው። እዚህ ጋር ኤፒኬ ዳውንሎድ እንለዋለን። ኤፒኬ ዳውንሎድ እንለዋለን። ከዛ እዚህ ጋር እናደርጋለን ኢንስታይል እናደርገዋለን ማለት ነው። ኢንስታይል እንለዋለን። ኢንስታይል እስከምንለው ትንሽ እንቆያለን። ኢንስታይል እያደረገልን ነው ማለት ነው። ኢንስታይል ትንሽ ቆየ። እዚህ ጋር እየወረደልን ነው ማለት ነው። እየወረደልን ነው። እስከሚወርድ እዚህ ጋር እንጠብቀዋለን ግዴታ ማለት ነው። ኦኬ ኦልሞስት ጨርሷል። ትንሽ ብቻ ነው የቀረው። ጨርሷል ማለት ነው። ኦኬ ጨርሷል። እዚህ ጋር ክሪል እያደረገ ነው። እሱን እንጠብቀው። ኦኬ እዚህ ጋር ኦፕን ብለን እንገባለን ማለት ነው። ካወረድን በኋላ ኦፕን ብለን እንገባለን። እዚህ ጋር በደንብ ቪዲዮን ተከታተሉ። እዚህ ጋር በጎግል አካውንታችን እና አካውንት ሎጊን ይላል። አዲስ ስለሆነ ጎግል እንለዋለን። ከዛ ኦኬ እንለዋለን። ኔትወርክ ነው አይ ቲንክ ኔትወርክ ችግር ነው። እዚህ ጋር በመረጥኩት የኢሜል አካውንታችሁን መርጣችሁ ታስገባላችሁ ማለት ነው። የኢሜል አካውንታችሁን መርጣችሁ ታስገባላችሁ። እንደዚህ ያመጣላችኋል። ኮንቲኒው ትሉታላችሁ ማለት ነው። ምን ትሉታላችሁ? ኮንቲኒው ካላችሁት በኋላ እንደዚህ ትንሽ ደግሞ ያስጠብቀናል ማለት ነው። ኔትወርክ ነው፣ ምንም ሌላ ችግር የለም። ኦኬ እዚህ ጋር ማድረግ ያለባችሁ ነገር አለ ማለት ነው። የመጀመሪያ ምንድነው? ፎቶ መስጠት ነው። እዛ የቴሌግራም ቻናል ላይ አስቀምጥላችኋለሁ። እሱን ታስቀምጣላችሁ። እዚህ ጋር ደግሞ ኢንተር ዩር ኒክኔም ይለናል። እዚህ ጋር እናስገባለን ማለት ነው። እዚህ ጋር ከዛ እኔ በሴት አካውንት መክፈት ስለፈለኩኝ ፊሜል እላለሁ። በርዝዴት ነው ማለት በርዝዴት የፈለጋችሁትን እንትን አድርጋችሁ ምን ታደርጋላችሁ? እዚህ ጋር ሰብሚት ትሉታላችሁ። ሰብሚት ካደረጋችሁ በኋላ ኦልሬዲ እዚህ ጋር ስታርት ቬሪፊኬሽን ይላችኋል። ቬሪፊኬሽን ብለው እዚህ ጋር እንደዚህ ያመጣላችኋል። በቃ ስታርት ትሉታላችሁ። ስታርት በምትሉበት ሰዓት እንዴት ያመጣላችኋል? እዚህ ጋር ደግሞ በድጋሚ ስታርት ትሉታላችሁ ማለት ነው። ስታርት በምትሉበት ሰዓት ምን ያመጣላችኋል ማለት ነው? የእናንተ ፎቶ እንድትሰጡ ያዛችኋል ማለት ነው። ምን እንድታደርጉ? ፎቶ እንድታደርጉ። አሁን ላሳያችሁ። ለምሳሌ እኔ ያው ለምሳሌ ሰጥቻለሁ፣ ግን እዚህ ጋር ኦል ዚስ ታይም ደግሞ ብላችሁ ወደ እንትን ያስገባችኋል ማለት ነው። ወደ ፎቶ ያስገባችኋል። ከዛ ፎቶውን ሰጣችሁ ራይት ትሉታላችሁ እና ከዛ ራይት ካለካችሁ በኋላ ሜሴጅ ላይ ይመጣላችኋል ማለት ነው። እዚህ ጋር የመጀመሪያ ስራችሁ ምንድነው? ቬሪፋይ ማድረግ ያስመጣላችኋል። ምክንያቱም ቬሪፋይ ስታደርጉ ነው ግዴታ አካውንታችሁን ዴሊ ታስክ ምናምን የሚጀምርላችሁ ማለት ነው። እዚህ ጋር ባክ እንለዋለን ማለት ነው። እዚህ ጋር ኦኬ እንላለን። ምናልባት አጋጣሚ ካንስል ብላችሁ ምናምን ከወጣችሁ ግን እዚህ ጋር ትገቡና ምን ላይ ትገባላችሁ መሰላችሁ? ኮምፕሊት ቬሪፊኬሽን የምትላለች ከታች ማለት ነው። 3 አይነት እንትኖች አሉ። እዚህ ጋር የእንትኖች ነው። እዚህ ጋር ሁለተኛ ደግሞ የሜሴጅ ነው። ሶስተኛ አካውንት ነው ማለት ነው። እዚህ ጋር ኮምፕሊት ቬሪፊኬሽን የሚለው ጋር ትገባላችሁ ማለት ነው። ከዛ ስታርት ትሉታላችሁ እንደ ቅድሙ ማለት ነው። ስታርት ካረጋችሁ በኋላ በድጋሚ ስታርት ትሉታላችሁ። ከዛ ራሳችሁን ፎቶ አንስታችሁ ራይት በማለት ይጠናቀቃል ማለት ነው። መጀመሪያ ላይ ግን ያመጣላችኋል። እንደ አጋጣሚ ካንስል ምናምን እንዳትሉት ነው ስታርት ማለት አለባችሁ። ከዛ የፊት አሻራ እንደገባችሁ ትሰጣላችሁ ማለት ነው። ሁለተኛ ነገር ምንድነው? እዚህ ጋር ማይ ኤጀንሲ የሚል አለ። ይታያችኋል። ማይ ኤጀንሲ ይላችኋል። ማይ ኤጀንሲ እኔ ጋር ተመዘገባችሁ ማለት ነው። ማን? ማይ ኤጀንሲ። የእናንተ ኤጀንት ማን ነው? እኔ ነኝ ማለት ነው። እኔ ነኝ የእናንተ ኤጀንት ያሬድ ይላል እዚህ ጋር ማለት ነው። እንዳያችሁት ወይ ደግሞ ናሆም ናይ ተመሳሳይ ነው። እዚህ ጋር
በማረጋገጥ ትችላላችሁ። ወይ ናሆም እና ያሬድ ተመሳሳይ ነው። ኦኬ ሶ እዚህ ጋር ምን ማድረግ አለባችሁ? ቬሪፋይ ማድረግ አለባችሁ። ሶ የመጀመሪያው ስራችሁ ጨረሳችሁ ማለት ነው። ጨረሳችሁ ከዛ ታስክ ለመስራት ግን ቬሪፋይ ማድረግ አለባችሁ። ያው እኔ ቤስት አካውንት ስለሆነ ሴት ስለሌለች እንትን ማድረግ አልችልም ማለት ነው። ሶ ሁለተኛው እዚህ ጋር ዴል ታስክ የሚል አለ። ዴል ታስክ የሚል አለ። ሶ እዚህ ጋር ዴል ታስኩን እናየዋለን ማለት ነው። ዴል ታስኩን እናያለን። እዚህ ጋር ሌት 7 ዴይስ ጊፍት ኢንካም ይላል። ለ7 ዴይስ ጊፍታም ኢንካም እናያለን ማለት ነው። ኦኬ ያ ዘ ሞር ጊፍት ዩ ሪሲቭ ዘ ሞር ዴይሊ ሪዋርድ ዩ ጌት ይላል። ሶ ሞር ጊፍት በሰጣችሁ ቁጥር ሞር እንትን ታገኛላችሁ ማለት ነው። ይሄ ረሲቭ የምትሉበት ታገኛላችሁ። ለ7 ቀን 5000 ነው የሚሰጣቸው። ኮምፕሌን ከተደረገ በኋላ ደግሞ አሳያችኋለሁ። ቬሪፋይ ካደረጋችሁ በኋላ ነው ታስኳችሁ የሚመጣላችሁ ማለት ነው። ሶ እዚህ ጋር ደግሞ ወዴት እንገባለን መሰላችሁ? ወደ እኔ ቤት፣ ወደ ማን ቤት? ወደ እኔ ቤት ማለት ነው። እዚህ ጋር ትገቡና እዚህ ጋር 3 አይነት አይኮኖች አሉ። የመጀመሪያ እንትን ነው። ስለዚህ እዚህ ጋር ሆስት ምትላለች እዚህ ጋር ሰርች ማድረግ ያለች ማለት ነው። በስተቀኝ መጨረሻ ላይ ሰርች ማድረጊያ ላይ ምን ታደርጋላችሁ መሰላችሁ? እዚህ ጋር የኔን አይዲ ሰርች ታደርጋላችሁ። ስንት 78 93 83 44 ከዛ ሰርች ታደርጋላችሁ። ሰርች በምታደርጉበት ሰዓት ያሬድ ብሎ ይመጣላችኋል። እሱን ትነኩታላችሁ። ከነካችሁት በኋላ ምን ያመጣላችኋል? እንደዚህ አይነት ቤት ያመጣላችኋል። ሶ እዚህ ጋር አንዱን ቁጥር ነግታችሁ ትገባላችሁ ማለት ነው። ትገባላችሁ እዚህ ጋር ታደርጋላችሁ። ሶ እዚህ ጋር ለ2 ሰዓት ትቀመጣላችሁ ማለት ነው። ለስንት ሰዓት? ለ2 ሰዓት በምትቀመጥበት ሰዓት 2000 እና 3000 ጠቅላላ 5000 ይሰጣችኋል ማለት ነው። ሶ ቀን የሚቀየረው ሌሊት 6 ሰዓት ነው። ሶ ቀን ከመቀየሩ በፊት ሌሊት 6 ሰዓት ከመሆኑ በፊት ስራችን ጠንቅቀን መጨረስ አለብን ማለት ነው። 2 ሰዓታችን። ሌላ ደግሞ ምንድነው እንደገባችሁ $4.5 ይከፍላል ያልኳችሁ ደግሞ እዚህ ጋር ፕሮፋይላችሁ ጋር ትገባላችሁ። ሶ እዚህ ጋር ምን የሚል አለ? ኢንቫይት ፍሬንድ ይላል። ከዛ ኢንቫይት ፍሬንድ እርን ጌም ይላል። ከዛ እዚህ ጋር ማለት ነው ኢንቫይት ፍሬንድ ቱ ስፒን ይላል። ሶ ኢንቫይት ፍሬንድ ቱ ስፒን የሚለውን ትነኩታላችሁ ማለት ነው። እዚህ ጋር ከነካችሁ በኋላ ስንት ስፒን ይሰጠናል? እዚህ ጋር ዩ ጌት 3 ስፒን ይለናል። ሶ እዚህ ጋር እንሞክራለን ማለት ነው። እዚህ ጋር ደግሞ ምን ይላል? ከታች ማለት ነው ትንሽ ወደ ላይ ስክሮል ካደረጋችሁ በኋላ ኮምፕሊት ቬሪፊኬሽን ብለው አንድ ስፒን ይሰጠናል። ከዛ ደግሞ ኦን ዚስ ማይክ ብለው 10 ሚኒትስ ከተቀመጥን በኋላ ደግሞ አንድ ስፒን ይሰጠናል ማለት ነው። ሶ እዚህ ጋር አሁን 3 ስፒን ስላለን ስለከፈት ነው ብቻ እዚህ ጋር እንሞክራለን ማለት ነው። ጎ እንለዋለን። ጎ ካልነው በኋላ እዚህ ጋር አሁን እንደዚህ ሰጠን ማለት ነው። ሶ በድጋሚ ያው እዚህ ጋር እንመልሰውና ጎ እንለዋለን። በድጋሚ ምን እንለዋለን? ጎ እንለዋለን። ያ እየሰጠን ነው፣ እያያችሁ ነው። እዚህ ጋር ባክ ማለት ነው። ችግር የለውም። ሌላ የሚሰጠን ነገር ምናምን ስላለ ነው። በድጋሚ የምናደርጋለን። እዚህ ጋር የምናደርጋለን። እዚህ ጋርም ሰጠን ማለት ነው። ስንሰጠን ጠቅላላ ስንት ሰራን? $4.5 እዚህ ጋር ይታያቸዋል ብያለሁ። 45896 ይላል። ሶ ኮምፕሌት ቬሪፊኬሽን ስታደርጉና 10 ሚኒትስ እንትን ላይ ስትቀመጡ እዚህ ጋር ጎጎ የሚለውን ኮሌክት ይሆንላችኋል ማለት ነው። ምን ታደርጋችኋላችሁ? ኮሌክት ታደርጉታላችሁ ማለት ነው። ሶ እዚህ ጋር ደግሞ 4.5 ከሆነ አይወጣም። ሶ እዚህ ጋር ከላይ የምታዩት ከሆነ 50K ከዛ 80K ከዛ 200K ይላል። እያለ ይጨመረ ይሄዳል ማለት ነው። ሶ 50K ከደረሰ በኋላ ወዴት ይሄዳል? እዚህ ጋር እንደምታዩት ወደ ክርስያላችሁ ይገባል ማለት ነው። ሶ ዊዝድሮ ሜቶዶቹ ደግሞ እዚህ ጋር እንደምታዩት ክርስያል ላይ እንገባና እዚህ ጋር ቬሪፋይ ስላልተደረገ ነው። ይሄ አሳያችኋለሁ። እዚህ ጋር ንግድ ባንክ አለ፣ ቴሌብር አለ። ሶ በእነዛ መንገዶችን ገንዘባችሁን ማግኘት ትችላላችሁ ማለት ነው። ገንዘባችሁን ማግኘት ትችላላችሁ። ስልክ ገብቶብኝ ነበረ፣ ይቅርታ። ገንዘባችሁን ማግኘት ትችላላችሁ ማለት ነው። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ስለተከታተላችሁኝ አመሰግናለሁ። አብረን እንስራ፣ አብረን እንደግ። እወዳችኋለሁ። መልካም ቀን